የሰው ስልክ እንዴት መጥለፍ እንደምትችሉ ባሳያችሁ ቪዲዮ ላይ አብዛኞቻችሁ የጠለፍነውን ስልክ ደግሞ እንዴት ማቋረጥ እንደምንችል አሳየን ብላችሁኛል። በዚህ ቪዲዮ ደግሞ እንዴት አድርጋችሁ የጠለፋችሁትን ስልክ ማቋረጥ እንደምትችሉ እንዲሁም ደግሞ የእናንተም ስልክ ተጠልፎ ከሆነ በዛውኑ እንዴት ማቋረጥ እንደምትችሉ አሳያችኋለሁ። እንዲህ አይነት ቪዲዮዎች የሚመቿችሁ ከሆነ ፎሎና ላይክ ማድረጋችሁን እንዳትረሱ። ወደ ቪዲዮ እናልፋለን። በቅድሚያ ወደ ስልካችሁ መደወያ ትገቡና መሰላል 21 መሰላል ብላችሁ ትደውላላችሁ። ከዛ መቀጠል ልክ እንደዚህ ኤምኤምአይ ኮድ ስታርተር ይልና በዚህ መልኩ ሰርቪሱ ዲሴብልድ ሆኗል ኦር ደግሞ ተቋርጧል ይላችኋል ማለት ነው። በዚህ መልኩ እንግዲህ የምትፈልጉትን ሰው ስልክ ከጠለፋችሁ በኋላ ማቋረጥ ትችላላችሁ። የእናንተም እንግዲህ ተጠልፎ ከሆነም በዚሁ መልኩ ማቋረጥ ትችላላችሁ ማለት ነው። እንዲህ አይነት የሚመቻችሁ ከሆነ በድጋሚ ፎሎ ላይክ ማድረጋችሁን እንዳትረሱ። ይሄ ቪዲዮ አንድ ቀን ስለሚጠቅማችሁ ሴቭ አድርጉት።